አየሽ አይደል አየሩ እንዴት ደስ እንደሚል አንቺም ስትወጪ እኮ ፊትሽ ፍክት አለ ምንም የሚያስፈራ ነገር የለም እውነታለሁ አየሩ በጣም ደስ ይላል ግን አሁንም ሰዎች እኔን የሚያዩ ነው የሚመስለው እንዴ ማንም የሚያይሽ የለም እኮ ቢያይሽ ራሱ ያቺ ቆንጆ ያለች ነው የሚያይሽ አሁን ነይ ረጅበት እስኪ አይዞሽ እባክህ ካሌብ አታስሩጠኝ እግሬን እኮ ያመኛል እባክህ ጨክነሽ ሩጭበት ነይ እባክህ እሺ እዚህ ጋር አውርደኝ በቃ እሺ አውርደኝ እባክህ አውርደኝ ካሌብ የምሬን ነው አንተ እብድ ነህ ልጥለኝ ነበር እኮ ትልቂ ግን ቢሆንም ግን ደስ ይላል እንደዚህ ስቄ አውቃለሁ አላውቅም እንደዚህ ስቄ የማውቅ አይመስለኝም አመሰግናለሁ ታውቂያለሽ እንጂ በጣም ሳቂታለሽ ነበርሽ የቀደሙ መጥፎ ሀሳብ ግን አእምሮሽ ውስጥ የለም አይደል አዎ የለም አይሽ ማንም ሰው በሚናገረው ውሸት አንቺ አእምሮሽ ሊበከል አይችልም በዚህ ጧት የት ሄዱ ነው የሚባለው? ደሊና ማልጓሏ የለችም ካሌብም እኔ ውሳኔዬን ወስኛለሁ። ከዚህ ቤት መሄድ አለብኝ። እዚህ ቤት የምቆይበት ምንም አይነት ምክንያት የለኝም። በቃ አታስቸግረኝ። የት ነው የምትሄጂው? የትኛው ዘመድሽ ጋር? ንገሪኝ እስኪ። እዚህ ቤት ውስጥ ያለሽን ክብር ታውቂያለሽ አይደል? ስለዚህ የፈለግሽውን ያህል ብታለቅሺ፣ የፈለገውን ነገር ብታመጪ ከዚህ ቤት አትወጪም አልኩ አትወጪም። ምን? ቆይ ካሌብ ምን እያልክን ያለኸው? ልጅቷ እኮ ሕፃን ልጅ አይደለችም። የፈለገችበት ቦታ የመሄድ መብት አላት። እሺ ለምንድን ነው እንድትሄድ ታስከለክላት? ትሰማኛለህ ካሌብ? በአንተ ምክንያት ሰርጌ እንዲበላሽ አልፈቅድልህም። እሺ ልጄ ቤዛ እኮ ልክ ናት። ምን ሆነህ ነው እንዴ? እቺ ልጅ ያንተ ሰርግ ልቧን የሚያደማው ከሆነ ተዋት፣ ሂድ፣ ልቀቃት። እኛ ደግሞ እንውረድ። መኪናው ላይ ጥቂት ደቂቃ ነው የቀረው። እናንተ ዝም በሉ። ማንም ሰው መሀላችን እንዲገባ አልፈልግም። ደሊና አንቺ ደግሞ ክፍልሽ ግቢ። አትወጪም አልኩ አትወጪም። ካሌብ እባክህ ተወኝ። በቃ መሄድ አለብኝ አልኩኝ እኮ። አትወጪም አልኩ አትወጪም። ጨርሻለሁ። አንቺ ለማኝ ይሄ ሁሉ ነገር እየተበላሽ ያለው በአንቺ ምክንያት ነው። እሺ እዚህ ክፍል ውስጥ ተቆለፈች ብትቀመጪ ነው የሚሻልሽ። አንድ ንቅንቅ እላለሁ ብትይ ግን ደሊና ውርድ ከራስሽ። እሺ